ሰላም እንዴት ናችሁ? አሁን ላይ ማንኛውም ሰው ሊሰራው የሚችል የሶሻል ሚዲያ ስራ ምን ሊሆን ይችላል ብለን ካሰበ ኮንቴንት ክሬሽን ወይም ደግሞ የሶሻል ሚዲያ ይዘቶችን መፍጠር ትልቅ ቢዝነስ ነው። ይህ የሆነበት ምንድነው? ማንኛውም ሰው ሊሰራው ይችላል። በማንኛውም ፊልድ በማንኛውም ስራ ላይ ኮንቴንት ክሬሽን አዋጭ የሆነ ቢዝነስ ነው። በተለይ አሁን ፍሪላንሲንግ ላይ ካየን የተለያዩ ዌብሳይት እና በይነ መረብ ላይ ብዙ ስራዎች ይወጣሉ። በፍሪላንሲንግ ስራዎች ማለት ኮንቴንት ክሬሽን ትልቅ የሆነ ፕሮጀክት ነው። እንዴት ነው አሰራሩ ካልን ደግሞ ማንኛውም ሰው በተሰማራበት ዘርፍ በጤና ሊሆን ይችላል፣ በግብርና፣ በኤሌክትሮኒክስ፣ በተለያዩ ንግዶች ሊሆን ይችላል። በማንኛውም ስራ ላይ ከሻይ ቡና ጀምሮ መሬት ላይ ካሉ ነገሮች ኮንቴንት ክሬት ይደረጋል። እንዴት ነው ክሬት የሚደረገው? ለምሳሌ አንድ ቡና ኤግዛምፕል ብንወስድ አንድ ቡና ወይም ኮፊ ሴሬሞኒ የምትሰራ ልጅ መሬት ላይ ቁጭ ብላ ወይም ደግሞ እያስተናገደች ባለችበት ሰዓት ምን ልታዘጋጅ ትችላለች? ኦልዌይስ ገና ከመጀመሯ በፊት ያሉ ፕሮሲጀሮችን በሞባይል ስልኳ ወይም ደግሞ በቀላሉ የምታገኘው አክሰስ ያንንን ሀሳቡን ያዘጋጀች ወደ ሶሻል ሚዲያ ብታመጣው እንደ ማርኬቲንግ ወይም ደግሞ እንደ ቢዝነስ ሊሆን ይችላል። በቀላሉ ሰዎች ጋር ቫይራል ወጥቶ ተደራሽና ራሷን አፕግሬድ አድርጋ ራሷን አሳውቃ የተለያዩ ቢዝነሶችን ማስታወቂያዎችን የመስራት ዝንባሌ ሁሉ ልትፈጠር ትችላለች። ያ የሚሆነው ምንድነው? ኮንቴንታችንን ዋጋ እንደሚኖረውና ዋጋ እንዳለው መጀመሪያ ማሰብ ስንጀምር። ያን ካላሰብን ሁሉም ነገር ዋጋ ያለው አይመስልንም። አንድ ቡና ሴሬሞኒ ስትሰራ ከዝግጅት እስከ ኢንዲንግ ያለውን የከስተመር ሪአክሽኑ ደስተኛ መሆናቸውንም ደስተኛ ለመሆናቸውንም ያለውን ፖዚቲቭም ኔጌቲቭም ኮሜንቶችን ወስዳ እንደ ፊድባክ ፕሮሞሽን ብትሰራበት ወይም ደግሞ ኦልዌይስ ሪከርድ እያደረገች ሚዲያ ላይ ብታወጣው ያ ነገር ኮንቴንት ሊሆን ይችላል። ስለዚህ ይዘቶች እንዴት እንደሚፈጠሩና እንዴት ገቢ እንደሚያስገኙ ማወቅ ብቻ ትልቅ የቢዝነስ አማራጭ አድርገን ልንወስደው እንችላለን እና በዲቴይል ደግሞ በሌላ ርዕስ እንገናኛለን። አመሰግናለሁ።